ያለኛለው እውነት ነው ወይ ውሸት ነው የሚለው ልትረጂኝ ተሞክሪ ነበር። በጣም አዝናለሁ። ከዚህ የተሻለ ነገር ጠብቄ ነበር። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ዋላችኋል ወይ? ከብዙ ተስፋ ለመድኃኒዓለም ደህና ነኝ፣ እግዚአብሔር ይመስገን። ደህና ለመሆን እየሞከርኩኝ ነው። ቤተሰብ እንዴት ነው የሚመሰረተው? በሆይ ሆይታ ወይ በሰው ግፊ? ሆይ ሆይ ስለተባለ ብቻ አይደለም። ብዙ ሀስል እንዳለው እረዳለሁ፣ ይገባኛል። ብዙ ውጣ ውረድ አለው ቤተሰብ መመስረት። ግን ያን ሁሉ ነገር ሆይ ሆይ ተብሎ ቤተሰብ ትዳር ተመስርቶ ሆይ ሆይ ተብሎ ትዳር የሚፈርስበት ነገር አይደለም። ትዳር ምክንያቱም ትልቅ ተቋም ነው፣ ትልቅ ድርጅት ነው። ትዳር ማለት ሪሌሽን ማለት ትልቅ ነገር ነውና እሱን በሆይ ሆይታ ጀምረን በሆይ ሆይታ የምንጨርሰው ነገር አይደለም። አጀማመሩም እንደዛ አይደለም። ብዙ ከናንተ ከምንረዳው ከናንተ ከነበረው ፕሬሸር አንጻር ነው እንደዛ ያልኩት። እና አሁንም ትንሽ ነገር ተፈጠረ ተብሎ ያዙ ሊቀቁ በስቷል እያየሁኝ ነውና ሰከን ያለ ሰው አላየሁም። ሰከን ብሎ ነገሮችን በተረጋጋ መንፈስ ለመረዳት የሞከረ ሰው አላየሁም። በእናንተ በእኛ ፋሚሊ በሄሉ ፋሚሊ ዙሪያ ያላችሁም ሆነ ሄሉም ራሷ ማለት ነው። ዛሬ የመጣሁት እንዴት ነው ያለው